ቀስቅሷቸው አበው ይናገሩ የምንኩስና ግብር ምን ነበር ሚስጢሩ የክርስትና ሕይወት ምን ነበር ተግባሩ መቃብሩን ክፈቱት አበው ይመስክሩ አሂ እስኪ ቀስቅሷቸው አበው ይናገሩ የምንኩስና ግብር ምን ነበር ምስጢሩ እስኪ ቀስቅሷቸው አበው ይናገሩ የክርስትና ሕይወት ምን ነበር ተግባሩ መቃብሩን ክፈቱት አበው ይመስክሩ እኔ ሰው አማረኝ የሃይማኖት ጀግና ወልድ ዋህድ ብሎ በእምነቱ የጸና ጀግና ሰው አማረኝ ጠላት አሳፋሪ ንጽሕት ድንግል ብሎ እምነቱን መስካሪ ነቢያት በመጋዝ የተሰነጠቁት ሐዋርያት ቁልቁል የተዘቀዘቁት ሰማዕታት በእሳት የተለበለቡት ቅዱሳን በገዳም ደርቀው የተገኙት ምስጢሩ ምን ነበር አበው ይናገሩት ይናገር ዝቋላ ግሸን ላሊበላ የቅዱሳንን አጽም ለምን እንዳልበላ ወልድባ የሚናገር ዜጋ መልም ሳይቀር እንባቸው መፍሰሱ ለምን እንደነበር ነበሩ ይፈልገው ሹመት ሽልማት ወይስ ሀብት ንብረት የተሟላ ቤት ወይስ አምሯቸው ነው ፈልገው መሞት እናንተ ገዳማት ምስጢሩን አውሩት ጎበዝ ሰው አማረኝ በእምነቱ የጸና ምግባር ሃይማኖቱ በእጅጉ የቀና እንጡንስ የወለደው በምግባር በእምነት ተምሮ ያደገ ከተክለ ሃይማኖት የጊዮርጊስ ወገን የት ነው የማገኘው በመሃል ከተማ ባራዳ ውስጥ ነው ወይስ በዝቋላ በደብረ ሊባኖስ በደብረ ዳሞ ነው ወገን ሰው ናፈቀኝ አይኔን ሰው አማረው የሃይማኖት ጀግና የት ነው የማገኘው ልግባው ዋልድባ ጫካ ካለበት ማህበረ ሥላሴ ከቅዱሳን ቤት አክሱም ግሸን ማርያም ከቃል ኪዳን ቦታ ይገኛል ወይ ጀግና ጠላት የሚረታ ፈሪሃ እግዚአብሔር በልቡ ያደረ ቤተ ክርስቲያንን ያልተደፋፈረ የት ነው የማገኘው ለሃይማኖቱ ሟች ለተዋህዶ እምነት ጠበቃ ተሟጋች የወገን መመኪያ የካሃዲ መቅሰፍት ማን ነው እሱ ጀግና ተኝቶ እንደሆነ ይነሳ ቀስቅሱ እኔ ሰው አማረኝ የሃይማኖት ጀግና ወልድ ዋህድ ብሎ በእምነቱ የጸና አይኔን ሰው አማረው ጀግና ሰው ገበሬ ሃይማኖት መስካሪ እንደ ጥንቱ ዛሬ አሂ እስኪ ቀስቅሷቸው አበው ይናገሩ የምንኩስና ክብር ምን ነበር ምስጢሩ የክርስቲያን ሕይወት ምን ነበር ተግባሩ መቃብሩን ክፈቱት አበው ይመስክሩ ወገን ሰው ናፈቀኝ አይኔን ሰው አማረው በእምነቱ የጸና የት ነው የማገኘው ብቅ ይበል እንየው እሱ ማነው ጀግና በጎችን ከተኩላ ነጥቶ የሚጠብቅ መከራ ቢከበው ከቶ የማይሰቀቅ የሃይማኖት ጀግና ቆራጥ ሰው ገበሬ እንደዚያ እንደ ጥንቱ ይገኛል ወይ ዛሬ የወገን የዘመድ ጥቅም ያላወረው የመናፍቆች እጅ ኪሱን ያልዳበሰው የዓለም አሸክላ ልቡን ያልማረከው የክርስቶስ ወገን እሱ ጀግና ማን ነው ምስጢርን ከሚስጥር አንድ አርጎ ቀምሮ ወልድ ዋህድ ብሎ ሃይማኖት መስክሮ እንጦንስም መቃርስም በልቡ ያኖረ ከአትናቴዎስ ከቄርሎስ ጥበብ የተማረ ድንግል እመቤቴ ብሎ የሚመሰክር መሆኗን የሚያምን ማህደረ እግዚአብሔር ቋቅን ትፍ ብሎ የጠላ ከደትን ትንታግ ምላስ ጭንግፍግፉን ልሳነ ጤዛ መናፍቃን ወልዳሪዎስ ዲቃላውን በሰይፈ ሥላሴ የሚቀላ ጀግና ማን ነው ብቅ ይበላ ወገን ሰው ናፈቀኝ አይኔን ጀግና ማረው በእምነቱ የጸና የት ነው የማገኘው የሃይማኖት ጀግና ቆራጥ ሰው ገበሬ እንደዚያ እንደ ጥንቱ ይገኛል ወይ ዛሬ አሂ ነበር ወይ ያን ጊዜ ለሽመት መጓጓት እስኪ ጎርጎርዮስ ይምጣና ጠይቁት ፍቅርንም ይጠየቅ አባ ሕርያቆስ ምስጢሩን ጠባቂ ወይም አባ መቃር
የክርስቶስ ባሪያ ያጋንንት መቅሰፍት ወንጌል አስተማሪ የሃይማኖት አባት ይህንን ጉድ እንዲያይ ይምጣ ተክለ ሃይማኖት የጸሎት ገበሬ ገብረ መንፈስ ቅዱስ ይነሳ ቀስቅሱት ይነሳ ጊዮርጊስ ይመስክር ምስጢር የሃይማኖት ፍቅር ምን እንደነበር ከናቶችም አሉ ለፍጥረት ያዘኑ ዲያብሎስ እንዲማር ጌታን የለመኑ ስንቱን ለዘርዝረው የአባቶችም ሙያ መር ብለው የወጡ ከሥጋ ገበያ ጾም ጸሎት ነበረ የሃይማኖት ጋሻ መልከስከስ ምንድነው እንዳበደ ውሻ እንደ መስኖ ውሃ ከነዱት መነዳት ዓላማው ምንድነው የዘመኑ ወጣት እኔ ሰው አማረኝ የሃይማኖት ጀግና ወልድ ዋህድ ብሎ በእምነቱ የጠና አይኔን ሰው አማረው ጀግና ሰው ገበሬ ሃይማኖት መስካሪ እንደ ጥንቱ ዛሬ ሃይማኖት መስካሪ እንደ ጥንቱ ዛሬ